Use me this rat. ሰላም አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የኡስሚ ቤጅሬት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካም ተመኘው። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የዋጋ ተመን ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። በባንኮች በስንት እየተዘረዘረ ዋለ፣ ምሽቱን ምን ይመስላል፣ እንዲሁም ከፍተኛውን ክፍያ የሚሰጠው ባንክ የትኛው ባንክ ነው አብረን እናያለን። በቅድሚያም የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም ነው። የአሜሪካን ዶላርን አስደምጣችኋለሁ። ቪዲዮአችን ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17950 ብር እንደሚሸጥና አንድ የአሜሪካን ዶላር 179 ብር ከ50 ሳንቲም የተሸጠ እንደሚገኝ፣ በዚህም ትላንትና ካደረስናችሁ የጥቁር ገበያ የምንዛሬ ዋጋ ዝርዝርና ተመን ጋር ሲነጻጸር ከፍተኛ የሆነ ቅናሽ አሳይቷል። በመቀጠል ዩሮ እናስከትላለን። 100 ዩሮ 20626 ብር እንደሚሸጥና 1 ዩሮ 206 ብር ከ26 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የስዊዝ ፍራንክ እናስከትላለን። ከዛም የባንኮችን መረጃ እናያለን። 100 የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 22170 ብር እንደሚሸጥና አንድ የስዊዝ ፍራንክ 221 ብር ከ70 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። አሁን ወደ ባንኮች መረጃ እንሸጋግራለን። በቀዳሚነት የምናየው ንግድ ባንክን በተመለከተ ነው። በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ41 ሳንቲም ሲዘረዘር ውሏል። እንዲሁም በሂጅራ ባንክ አንድ የአሜሪካን ዶላር 149 ከ79 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ አንድ የአሜሪካን ዶላር 150 ብር ከ06 ሳንቲም የተዘረዘረ ይገኛል። ከፍተኛውን ክፍያ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። እንዲሁም ደግሞ በንግድ ባንክ 1 ዩሮ 171 ብር ከ18 ሳንቲም በመዘርዘር ላይ ይገኛል። እንዲሁም አንድ የስዊዝ ፍራንክ በንግድ ባንክ 181 ከ11 በሂጅራ ባንክ 1 ዩሮ ስንት የተዘረዘረ ይገኛል የሚለውን ስናይ 174 ከ39 በመዘርዘር ላይ ይገኛል። ከፍተኛውን ክፍያ እየሰጠ ይገኛል። በአቢሲኒያ ባንክ 1 ዩሮ 173 ከ66 በመዘርዘር ላይ ይገኛል። እንዲሁም የስዊዝ ፍራንክን በተመለከተ በአቢሲኒያ ባንክ 184 ከ76 በመዘርዘር ላይ ይገኛል። በአዋሽ ባንክ 1 የስዊዝ ፍራንክ 179 ብር ከ49 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በንግድ ባንክ እንደነገርኳችሁ 181 ከ11 በመዘርዘር ላይ ይገኛል። በመቀጠል የምናየው ካናዳን ዶላር በተመለከተ በጥቁር ገበያ ስንት የተዘረዘረ ይገኛል ስለሚለው ጉዳይ ይሆናል። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የካናዳን ዶላር 12700 የኢትዮጵያ ብር እንደሚሸጥና አንድ ካናዳን ዶላር 127 ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 11647 ብር እንደሚሸጥና አንድ የአውስትራሊያን ዶላር 116 ብር ከ47 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የፓውንድ ስተርሊንግ በጥቁር ገበያ የመሸጫ ዋጋው 23300 ብር እንደሚሸጥና 1 ፓውንድ ስተርሊንግ 233 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው ኩዌት የኩዌት ዲናር እናያለን። 100 የኩዌት ዲናር 58400 ብር እንደሚሸጥና 1 ኩዌት ዲናር 584 ብር እየተሸጠ እንደሚገኝ መረጃው ያሳያል። በዚህም ከትላንትናው መረጃ ጋር ሲነጻጸር ቅናሽ አሳይቷል። በመቀጠል የኢማራቶችን ዲርሃምና የሳውዲ ሪያል እናያለን። 100 ኢማራቶች ዲርሃም በጥቁር ገበያ 4894 ብር እንደሚሸጥና አንድ የኢማራቶች ዲርሃም 48 ብር ከ94 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። የሳውዲ ሪያል እናስከትላለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4792 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ92 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኳታር ሪያልን እናያለን። 100 የኳታር ሪያል 4780 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ80 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የሳውዝ አፍሪካን ራንድ እናያለን።
100 የሳውዝ አፍሪካን ራንድ 902 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ02 ሳንቲም እየተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 202 ብር እንደሚዘረዘር እና 1 ሩፒን 2 ብር ከ02 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር 47600 ብር እንደሚዘረዘር እና 1 ባህሬን ዲናር 476 ብር እየተዘረዘረ ይገኛል። በመቀጠል ጆርዳን ዲናርን እናስተውላለን። 100 የጆርዳን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 25300 ብር እንደሚሸጥና 1 ጆርዳን ዲናር 253 ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል ወቅታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 46681 ብር እንደሚሸጥና አንድ የኦማን ሪያል 466 ብር ከ81 ሳንቲም እንደሚዘረዘር ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።